ሰላም ጤና ይስጥልን። ኢሳያስ ፈለቀ ነኝ ከማለላ እርባታ። ዛሬ ደግሞ 50 ዶሮ ለማርባት ምን አይነት ወጪ ያስፈልጋል የሚለውን አብረን እናያለን። የዛሬው ደግሞ ወጪ ብቻ ነው የምናየውና በቀጣይ ደግሞ ገቢውን እሰራላችኋለሁ። አካውንቴን ደግሞ ፎሎ እያደረጋችሁ አበረታቱኝ። በመጀመሪያ ዶሮ ቤት ያስፈልጋችኋል። እሱን ሂሳብ ላይ አላወጣውም። በኬስ ሲስተም ሊሆን ይችላል፣ በቤት ውስጥም ሊሆን ይችላል እና ብዙ አሰራሮች አሉ። ለዛ ነው እሱን ያላወጣው። አንደኛ መኖ መመገቢያ ያስፈልጋል 6 ፍሬ። ሁለተኛ ደግሞ ውሃ ማጠጫ 3 ያስፈልጋል። አጠቃላይ 9 በ380 ብር ሂሳብ 3420 ብር። የዶሮ መግዣ 17500 ብር ያስፈልጋል። የ60 ቀን ወይንም የ2 ወር ቄብ ዶሮ በ350 ብር። መኖ ለ3 ወር 450 ኪሎ ያስፈልጋቸዋል 23850 ብር። ከዛ በኋላ ወደ ምርት ይገባሉ ማለት ነው። አጠቃላይ ወጪ 44770 ብር ያስፈልጋቸዋል።